እኔ የምለው ግን ሄቨንን ሳስባት ልክ እንደ ጅል ወይም ሞኝ ሰው እያሰብኳት ነው። ቆይ ለምን መሰላችሁ? አንድ ህፃን ሊገባ የሚችለውን ጉዳይ እሷ ልክ እንደ ከባድ ነገር ታያለች። ቤቲ ለሷም ጠላት ናት። ደግሞ በፊት የዮሲ ቤስት ነበረች ታውቃለች ሄቨንም እና ቤቲ ደግሞ ኢዮሲ በቤስት በነበሩበት ሰዓት ለቤቲ ሁሉ ነገር ይነግራታል። ይሄን ነገር በሙሉ ስለነሚጣ ምናምን ይነግራታል። ከዛ ቤቲ ደግሞ የሚጣንም የዛችንም ስልክ እንዳላት እንግዲህ ይታወቃል ወይ ይሰጣታል። ጓደኛ እስከሆኑ ድረስ እና አሁን ቤቲ እነሱ አንድ ላይ እንዲሆኑ አትፈልግም። ታዲያ ቤቲ ከሁለቱ ጋር ተነጋግራ ይህን ነገር እንደደረገች እንኳን ሄቨን አጠረጥርም። አንድ ህፃን የሚረዳውን ነገር ነው። በጣም ነው የምታናደው እና እየተጃጃለችም ነው። ኢዮሲን አንዴ ላስረዳሽ ብሎ እሺ ብላ ብትሰማው ምን አለበት? እስኪ ትገርማለች። በእኔ ሀሳብ የምትስማሙ ከሆነ ቪዲዮውን ላይክ እና ሰብስክራይብ አድርጉ። በተለይ ሰብስክራይብ እንዳይረሳ፣ ኮመንትም እንዳይረሳ።